ኤክስቼንጅ ባደረገ ቁጥር ለእኔ የሚመጣው እኔ አንድ አይነት እንትን ላይ ስለሆነ አላገኝም እንደሌሎቹ። ገብቶሃል? ምናልባት ወዴታች እንዳልወርድ ይረዳኛል እንጂ እኮ እኔ ከሱ የማገኘው ከሌሎቹ ሆስቶች ጋር በጣም የተለያየ የሚሆነው በራሴም ስላየሁት ማለት ነው። ግን እሱ ልጅ ወይም እሷ ልጅ እንዳትበልጠኝ ስል ወይም እኔ ጋር እኩል እንዳትሆን ስትል ምንድን ነው ሰፖርት የማድረጉ ሁኔታ እንተዋዋለን፣ ችላ እንላቸዋለን። ምክንያቱም እነሱ እየተፍጨረጨሩ የትም እንደዚህ እያሉ ጊዜ እየፈጀባቸው በሄደ ቁጥር ምንድን ነው እኛ ጠቀሜታችን ምንድን ነው እየበዛ ይሄዳል። ይሄ ለምን ይሆናል? ይሄ መሆን ማለት እኮ ምንድን ነው ራስ ወዳድነት ነው። እኔ ምር ብዙ ሱፐሮች ጋር ይቻለሁ በስርዓት እንደዚህ አይነት ነገር። ይሄ ደግሞ መሆን የለበትም። እኛ ዛሬ ላይ እንደዚህ ሆነን ከሆነ ከላይ ያሉት ካገዱን እንዴት አድርገን ነው መስራት የምንችለው? ፕሮግራም ተያዘ። በዛ ፕሮግራም ላይ ደግሞ ምንድን ነው ዋና ዋና ጥያቄ ሁላችንንም እኮ ይቀበሉ አለንም። ቢያንስ ግን ሱፐር የገቡት ልጆች ለምን አይሰሙም? እኛ የምንጮኸው አሁን ለማን ነው? ሱፐር ለገቡት አይደለም። ምሳሌ እኔ ለኢብሮ ከጮሁኝ ወይም ለአማን ከተናገርኩኝ አማን ከሱ በላይ ላለ ሰው ነው የሚናገረው። ስለዚህ እንደዚህ እያለ ጥያቄያችን ካልተፈታልን መቼም ቢሆን መፍታት አንችልም። በቻልነው መጠን አሁንም ልጆቻችን ጋር ምንድነው ማድረግ ያለብን ብዬ የማስበው በቃ እኛ የተረዳኑን ያክል ለልጆቻችን ማስረዳት መቻል አለብን። በቃ ለእኛ ጥያቄ የሆነብንን ለመፍታት እንሞክራለን። ማለትም ለማስፈታት ወደ ላይ ከኛ በላይ ያሉትን ሰዎች በመጠየቅ ማስፈታት መቻል ይኖርብናል። ነገር ግን በቃ ዝም ብለን አይዲ በቃ እኔም ኤጀንቴ ስለውተውኝ እኔም ልጆቼን እንተዋለሁ ማለት አይደለም። እዚህ ቦታ ላይ ኤጀንት ስንሆን የምሬ እውነት ማለት እንደ ሰው ብለን ከተረዳ ነው ኤጀንት መሆን ማለት በጣም ከባድ ኃላፊነት ነው። እኛ ግን አሁን ላይ እያሰብን ያለ ነው ምንድን ነው በቃ ኤጀንት ሆኛለሁኝ ልክ የሆነ እንደ ትልቅ ስልጣን እንዳገኘን ነው የምናስበው። የምር እኔ ራሴን በሆነ ማለት ነው። ግን በቃ ይሄን ነገር ኃላፊነት አለብን። ሌላው ይቅር የኔ ልጅ ከሆኑ እኮ የዩኒቨርሲቲ መምህር ነው ወይም ሀገር ጠባቂ ነው፣ ዶክተር ናቸው። ቢያንስ ትንሽ የሆነ እንደ ሰውኛ ስናስበው በጣም ነው የሚከብደው። የምሬ እውነት እኔ የት ነው ያለሁት? አረብ ሀገር ነኝ። ሳህን ነው የማጥበው፣ ሽንት ቤት ነው የማጥበው። ግን እኔን ያስተማሪ መምህሬ ለእኔ ልጄ ነው እዚህ ቦታ ላይ። ገብቷችኋላ? በቃ ልዩነቱ ይሄ ነው። ስለዚህ ይሄ ልዩነት እያለ እነዚህ ልጆች አባቶቻችን ናቸው፣ የሚወልዱ ልጆቻችን አድርገን ይዘናቸዋል። ዛሬ ላይ በስማቸው ነው የምንጠራቸው። ከባህላችንም አንጻር ከሄድ ነው ማለት ነው። እና በጣም ለየት ያደርገዋል። ቢያንስ ምንድነው መስራት ያለብን? ፕላትፎርሙ በእርግጥ ከሰራንበት ይከፍለናል። ይሄንን ብቻ እንተወውና በቃ እንደ ሰውኛ አስበን መስራት ያለብንን ነገር በደንብ እንስራ። ያለንን ሁሉ እውቀት እናካፍላቸው። በቃ ሳንሰስት እንስጣቸው። እኩል ነው፣ ችግር የለውም። ማግኘት ካለብን እናገኛለን። ብቻ ምንድነው ዋናው እኛ ምንድነው ልጆቻችንን በቃ ቤተሰባዊነቱ ኢብሮን ብሎታል። ቤተሰባዊነቱ በጣም በጣም ይጠና ነው። ቢያንስ ለነዛ ለቤተሰባዊነቱ ስንል የብሩን የምኑን ጉዳይ እንተወውና እኔ ለኢብሮ መስራት አልችልም፣ ኢብሮ ለእኔ መስራት አይችልም። ሁላችንም ለራሳችን ነው የምንሰራው። ግን ያለንን እውቀት በሙሉ ሸር አድርገንላቸው እነሱን በቻሉት መልኩ ምንድነው ከኛ የወሰዱትን የወረሱትን ነገር ለልጆቻቸው ማስተላለፍ ይችላሉ በነፃነት። እና መሰብሰብ ማለቱ ምናምኑ ትርጉም የለውም ችግሮችን ካልፈታን። ለቃላቴ ግን በጣም ይቅርታ ኢብሮዬ። ስለዚህ በቃ ችግሮችን መፍታት የምንችለው ምንድነው ያለንን ለልጆቻችን ስናካፍላቸው። እንደዚህ ባለፈው ማንስቻለሁ። ምሳሌ እኔ ሌቭል 22 ከሆነ ከ20 በላይ የሆኑት ጋር ሱፐር የገቡት ጋር አይቼዋለሁ። አንድ ሰሞን የምሬ እውነት ልጆችን ትቻቸዋለሁ፣ ዙሬ ማይቻቸው አላውቅም። ያ መሆን ግን የለበትም። በቃ ማለት ልጆቻችንን ስንይዛቸው እኔ ማነኝ የሚለውን እንይዛለን። እኔ ሌቭል 5 በነበርኩበት ሰዓት ላይ የት ነበርኩ የሚለውን እንይ። ገብቷችኋል? ከቢጤያችን ጋር ሳይሆን መሄድ አለብን፣ ከቲማችን ጋር መሆን መቻል አለበት። ሌሎችን ሰዎች አናናገር አንበል እያልኩኝ አይደለም። እነዛንም ችግር የለውም፣ እንቅረባቸው፣ እናውራቸው፣ ቤተሰብ ነን። ሀሳባችን ይሸር፣ እንደራረግ። ግን ምንድነው መሆን ያለበት በፕሮግራም የልጆቻችን ፕሮግራም ራሱን የቻለ ልጆቻችን ጋር መስራት ያለብን ነገር ልጆቻችን ጋር እንሰራለን። ከዛ ደግሞ ምንድነው ከኛ በላይ ያሉት ጋር ወይም በእኛ ቤት ያሉት ልጆች ጋራ ሸር መደራረግ ካለብን እንደዚህ በፕሮግራም እንዴት እየሄዳላችሁ ነው ከኔ ጋር እንደዚህ ነው ብለን የሳምንታዊ ስራችንን ሸር ብንደራረግ፣ ምናልባት ኢብሮ የሚሄድበት መንገድ ከተመቸኝ ከኔ ጋር ያይዤ እኩል ለእኩል አካሄደው እችላለሁ። ሙሉ ለሙሉ ከተመቼ ደግሞ እኔ የሄድኩበት ስህተት ነው ብዬ ካሰብኩኝ የኔን ትቼ ጠቅልዬ የእሱን ሀሳብ ልወስድ እችላለሁ ማለት ነው።
ስለዚህ ያለንን ሳንሰስት ያለንን እውቀት ለልጆቻችን እናካፍላቸው። እኛ ለልጆቻችን ይህንን ካወረስናቸው እነሱም ለልጆቻቸው ይህንን ሀሳብ ያወርሳሉ ማለት ነው። ግን እኔ ኤጀንቴ ስለተወኝ ወይም ኤጀንቴ ስላቋረጠ እኔ ማቋረጥ የለብኝም። ለልጆችም ደግሞ መስጠት ያለብኝን ነገር አለመስጠት አልችልም። እሰጣለሁ እስከምችለው ድረስ። የተረዳ ይረዳ፣ ያልተረዳም ደግሞ ይተው። ስለዚህ በዚህ መልኩ ብንሄድ የተሻለ ነው ብዬ አስባለሁኝ። ከርዕሱ ውጭ ወጥቼ ከሆነ በጣም ይቅርታ ይብሮኝ። አመሰግናለሁ። ተጨማሪ ኮይንን የምታበዛበት ሲስተም ነው፣ ቁማር ነው። አማን እሺ፣ እሺ፣ ሰላም። ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ይሰማል? ይሰማል? ድምጼ ይሰማል? ጥያቄ ያላችሁ ልጆች አሁን ጠይቁኝ። ግልጽ ነው የሚሄደው እንዳልሽው ነው። አሁን ሰሞኑንም እኮ ስናወራው የነበረው አንዱ ነገር እሱ ነው እና መጀመሪያ ከባቢያችንን ራሳችንን እንፈትሽ፣ ከራሳችን እንነሳ እያል እየሰማው ነው። ጠጋ አድርገው እንስማ። የሚያወራው ይሰማል? ላውድ አድርገው፣ ላውድ አድርገው፣ ጠጋ አድርገው እስኪ። ጌመሮች ሆናሉ የተነገራቸው ነው። ሁላችንም ብር እንፈልጋለን። ኢትዮጵያኖች ክፍተት አለን፣ ክፍተት አለብን እና በየቤቱ በአጭሩ ብር የሚገኝበት ከሆነማ ምን አገባኝ። ጌም ይጫወታሉ፣ ተበድሮ ጌም ይጫወታሉ። በሚያሳዝን መልኩ ማለት ነው። የምናውቃቸው ጓደኞቻችን አሉ። በስንት ምክር ከዛ ሲስተም ያወጣናቸው ልጆች አሉ። ስለዚህ አዲስ መጥተው ጌም ተጫወቱ ሲባሉ ተበድረው ጌም ይጫወታሉ። የለም ተለውጥ ይሄዳሉ። ይህ ማሲታ ነው፣ 66 ነው 46 ነው ይባላል ማለት ነው። መጀመሪያ ኤጀንሲዎች ማንዋል እየተዘጋጀ ነው፣ የስልጠና ማንዋል። አንድ ሰው እንዴት ተደርጎ ስትራክቸሩ በጠበቀ መልኩ ዓለም አቀፍ የሆነ ማንዋል ነው። በላይቭ ስትሪም ዙሪያ ላይ ወይ ደግሞ በዲጂታል ዙሪያ ላይ በላይቭ ስትሪም ስፔሻሊ ማለት የሚሰራ አሰራር በምን መልኩ መሆን አለበት፣ ኤጀንሲ ምንድን ነው፣ ሆስት ምንድን ነው፣ እንዴት ተደርጎ ነው ብር የሚገኘው የሚለው ነገር ላይ የተዘጋጁ ማንዋሎች አሉ። ቅድም እንዳልኳቸው በ3ኛ ዓመት የኤጀንሲ ምክንያት በማድረግ የሚከበረው በዓል በዛ ላይ ላውንች አድርገዋል። ዌብሳይቱን በዛው ይታያል ማለት ነው። እና ኤጀንሲዎች ነው ተጠያቂዎች። እኔም ተጠያቂ ነኝ። ማድረግ ነበረብን አላደረግንም ብዙ ማለት ነው። በዛ መልኩ መታየት አለበት። ይህም ተጨማሪ ገቢ ለማግኘት ስለሆነ በተቻለ እዚህ ፕላትፎርም እናንተም እኔም አዲሶች ነው ፕላትፎርሙ ጋር ነው። ገና 4 ዓመት እኮ ነው ፕላትፎርሙ። እኔ ከእናንተ በፊት መጣሁ እንጂ ተመሳሳይ የሆነ እውቀት አለ፣ ተመሳሳይ የሆነ አንደርስታንዲንግ ነው ያለው። ግን እኛን ስፔሻሊ በዚህ 5 ዓመት ጀማሪ ከ5 ዓመት በኋላ ለሚመጣው ጄኔሬሽን ቢያንስ እኛ የተሻለ ገቢ ኑሮን የተሻለ በሀገራችን ራሱ ኢንቨስት አድርገን ምንቁ ሰዎች መሆን አለብን፣ ምሳሌ መሆን አለብን ማለት ነው። በዚህ አጋጣሚ የሚሰራ ስራዎች አሉ። ሞኬ ኮንታክት ስልክ እዛ ፕሮፋይል እዚህ አስቀምጠዋለሁ። ዋትሳፕ ላይ ኮንታክት አድርጉና በዲጂታል ዙሪያ ላይ የምንሰራቸው ስራዎች አሉ። ገና ጅምር ላይ ነው፣ እያጠና ነው እና አስቀምጠዋለሁ ቁጥር። እሺ ደስ ይለኛል። እንዴት አድርገን ኢትዮጵያ ውስጥ በዲጂታል ዙሪያ ላይ ኢንቨስት እናድርግ የሚል ምክክር ባለፈው አዲስ አበባ መጥቼ ነበር። ተነጋግረን ከኔ ጋር መስራት የሚፈልግ ሰው ማለት ዋቴቨር ተባብረን ኦፖን እናዘምናለን። እኛም እዚህም እንሰራለን። ኢትዮጵያ ውስጥ ባለው በኢትዮጵያ ሕግ መሰረት የማደራጀት መብታችን ተጠቅመን እዚህ ጋር ያገኘነው ብር እዛ ስንሰራ ኢንቨስት እናደርግ፣ እዚህ እንጠቀማለን። እዚህ ስንደራጅ ደግሞ በቢዝነስ ስለ ፕላትፎርሙ ስለ ፖፖም እናወራለን ማለት ነው። በዛም ስራዎች እየሰራ ነው። ዋናው ትኩረታችን ቀጣይ ያለው
አሰራራችን እንዴት እናድርግ? ለአሁን ኮሚሽን አታስብ። ያንተ ሰው አንተ የምታስገባው ሰው ጤናማ የሆነ አካሄድ ካልነገርከው በስተቀረ ጥሩ ይሄን ነው የሚያደርገው። ብዙዎቻቸው ሆስቶች ነበሩ እንድትለው ሄዱ። ኤጀንሲ ግን አይሰሩም። ኮሚሽን ሰጠን ነው የሚለው ወይ ደግሞ ሰፖርት አድርገን ነው የሚሉት። መጀመሪያ የነገርከው ነገር ነው የሚጠይቀው። መጀመሪያ ካልነገርከው ንጉስ እንዳልኳቸው በጉልበት ነበር ኤጀንሲ ያደረኳቸው አንፈልግም ብለው ማለት ነው። አንተ የምትደክመው ድካም እያየን እንዴት ያርግ ነው ኤጀንሲ ምናምን ለአንተ እያዘንን ምናምን ያሉ ማለት ነው። አንተ ምትወት ችግር የለም እናንተ አስተምሩ፣ እናንተ ኤጀንሲ አድርጉ፣ እኔ ግን አስተምርላቸዋለሁ። ለማን? ለራሴ ስል ነው፣ ለማንም እያደረገ እነሱ ሲጠቀሙ ደስ ይለኛል ማለት ነው። እኔ ስፔሻል